I'm Sarah, an ESL language instructor. Today I'm going to teach you an important English topic. አሁን ስለተፈጸመ ድርጊት በሶስተኛ ሰው ስናወራ እንዴት ኤስን ከግስ መጨረሻ እንደምናስገባ እናያለን። ይህ በእንግሊዘኛ he, she, it ስለሰሩት ስራ ስናወራ አስፈላጊ ነው። በእንግሊዘኛ ስለ ሶስተኛ ሰው he, she, it በአሁን ጊዜ ስለፈጸሙት ድርጊት ስናወራ የግስ መጨረሻ ላይ ኤስን እንጨምራለን። ይህ በአማርኛ ውስጥ የለም። ስለዚህ ማስተዋል ያስፈልጋል። ለምሳሌ he works in the hotel. He works in the hotel. She cleans the rooms. She cleans the rooms. የመጨረሻው ድምጽ ላይ ትኩረት ማድረግ ያስፈልጋል። አንዳንድ ግሶች በኤስ ወይም በኢኤስ ያልቃሉ። የምንጨምረው ፊደል በግሱ መጨረሻ ላይ ባለው ፊደል የተመሰረተ ነው። ይህን የሚገልጽ ቀላል ደንብ አለን። አብዛኞቹ ግሶች ኤስን እንጨምርባቸዋለን። helps. She helps the guest. Checks. She checks the rooms. Looks. The hotel looks beautiful. በእነዚህ ፊደሎች የሚያበቁ ግሶች ላይ ኢኤስ እንጨምራለን። fixes. He fixes the light in the guest room. Goes. She goes to the front desk. Matches. The bed matches the curtains. ለማጠቃለል ያህል ይህ በአሁኑ ጊዜ ስለተፈጸመ ነገር ስንናገር እና he, she, it ብቻ ነው የምንጠቀመው። በየቀኑ የምትጠቀሙባቸውን ግሶች በመጠቀም መለማመድ ትችላላችሁ። ሌሎች ተውላጠ ስሞች ግን I, you, we, they ይህን ኤስን አይወስዱም። ለምሳሌ they clean, we work, you help እንላለን። እንደዚህ ያሉ ጠቃሚ መረጃዎችን ለማየት ሌሎች አዳዲስ መረጃ ምንጮችን ይጎብኙ። ከኛ ጋር በመማሩ እናመሰግናለን። በሚቀጥለው ትምህርት እንገናኝ።